ሰላም እንዴት ናችሁ? ከባለፈው የሞርፌስ ክፍል ሁለተኛውን አሁን ወይም ደግሞ በፊደል ቁጥር ለለ ያለውን ዛሬ የምናወራ ነው የሚሆነው። በዛኛውም ክፍል ላይ መጨረሻ ላይ አትላስት መታል ብሎ ስለ አትላስ አውርተን ነበረና አሁን ቀጣዩ ክፍል ዳውት ኦፍ ገስት እንደሆነና ያው ተጠራጣሪ ስለሆነ ማለት ነው። ቶማስ ማለት ትዊን ማለት ነው። በራሱ ቶማስ ማለት ትዊን ማለት ነው እና ያው እንደሚታወቀው በመጽሐፍ ቅዱስ ቶማስ ተጠራጣሪ ነው እና የኒዮ ትክክለኛ መታወቂያ ወይም የፓስፖርቱ ስም ሚስተር አንደርሰን ብለውት ያው ቶማስ አንደርሰን ነውና አንደርሰን ያው የመጀመሪያው እንድሪያስ የመጀመሪያው ደቀ መዛሙርት እንደሆነ ይታወቃል። በጌታ የተመረጠው የመጀመሪያው ደቀ መዛሙርት ነው። ቶማስ ደግሞ ያው ተጠራጣሪ ነው፣ ሁለት ልብ ያለው ማለት ነው። ስለዚህ ይህን ከገለጸለት በኋላ በመምጣት በጣም ደስተኛ ነኝ ብሎ ይለዋል። እኔም ስላገኘው ደስተኛ ነኝ ብሎ ይመልሳል ኒዮና ሞርፌስ ተከትሎ አይ ክብርና ደስታው ለኔ ነው ምናምን ይላልና ይሄም ከኢየሱስ ክርስቶስና ዮሐንስ ያው ኢየሱስ ክርስቶስ የመስዋዕት በግ ብሎ መስክሮለት ዜን እሱ ሲመጣ እኔ ዝቅ ዝቅ ልል እሱ በእሳትና በመንፈስ እንደሚያጠምቅ በመንፈስ ቅዱስ እንደሚያጠምቅ ማሳያውን ለመናገር ያው መተናነሱ ነው። ያችን ነገር ይዞ ነው ቁጭ እንዲል ይጋብዘዋል። ከዛ ቁጭ ይላል። ዜን ትሪኒቲን ካስወጣ በኋላ ያው የተጠመቀበት ቦታ አብ ወልድ መንፈስ ቅዱስ እንደተገለጡት ያው ትሪኒቲ መገኘት ስለነበረባት ነው እዛ ዮርዳኖስ ማለት ነው። በዮርዳኖስ ከመሰከረ በኋላ ነው ያው አብ ወልድ መንፈስ ቅዱስ ከመሰከሩ በኋላ ነው አይደል እንትን የሆነው እና ያ ነው። ከዛ እሷን ከሸኛት በኋላ ዜን ስለ ምን ኢማጂን እያደረክ እንደሆነ አውቃለሁ ብሎ ይለዋልና አሊስ ወንደርላንድ የሚለው ፊልም አለ ከዚህም በፊትም ገልጸናልና በራቢት ሆል ወይም ደግሞ በዋይት ራቢት ሆል ተምብሊንግ ዳውን ሆና እንደምትገባ ማሳያ አለ ቪዲዮ ላይ እና ቪዲዮዎች ማለት አለ ፊልሙ የምታውቁት ከሆነ አሊስ ወንደርላንድ ስለዛ እያሰብክ ነው ብሎ ይለዋል። አዎ እንደዛ ማለት ትችላለህ ብሎ እንደ ቸልተኛ ሁለት ልብ አይደለ ቶማስ በመጽሐፍ ቅዱስ የምታውቁት ነው። ኢየሱስን በየጊዜው የሚፈትን እሱ ነበርና እንደዛ ብሎ ይመልስለታል። ከዛ አይ አንተ የምታስበውን ከዓይንህ አውቃለሁ ብሎታል። ለምን እሷም ሲገባ ያስጠነቀቀችው ነገር ምንም ነገር በእምነትና በትክክለኛ መንገድ ሂድ ስህተት ሀፕን እንዳያደርግ ብለዋለች። ያው ስለሚያውቅ ማለት ነው። እና እንደዛ ይለውና ይነግረዋል። አንተ እንደዚህ አይነት ሰው ነህ ከተኛህበት ለመንቃት ማለት ከተኛህበት ለመንቃት የምትፈልግ ደግሞ ከሞትም በኋላ መነሳትን ትንሣኤን የምታምን አይነት ነገር ነው የሚለውና ኢየሱስ ክርስቶስን በመጽሐፍ ቅዱስ ለደቀ መዛሙርቱ ሞቶ እንደሚነሳ ይነግራቸው ነበረ። ከዛ ጋር እያገናኙት ነው። ያው ሁሉ ነገር መጽሐፍ ቅዱሳዊ ነው አንልም፣ እነሱ የሚያነሱበትና ለራሳቸው የሚጠቀሙበት መንገድ ስላላቸው ማለት ነው። እና ከዛ ቀጥሎ ምን ይጠይቀዋል? ታምናለህ ወይ በእምነት ላይ ወይም በሃይማኖት ላይ ያለህ ነገር ምንድነው ብሎ ይጠይቀዋል። አይ አላምንም ይላል። ለምን ብሎ ይጠይቀዋል። ምክንያቱም ይጠይቀዋልና እኔ እንድታሰር በህይወቴ ስለማልፈልግ ይላል። በቃ በሐሳቤ እኔ የማስበው ያንን ነውና ይሄንን ነው ብሎ ይመልስለታል። እና ከዛ እሱም ሞርፌስ ተደንቆ አሁን ገብቶኛል ምን ለማለት እንደፈለክ ወይም ደግሞ ምን ለማለት እንደፈለክ አሁን አግኝቻለሁ ብሎ ይለዋል። ለዚህ ነው አሁን ከሃይማኖት ወይም ከእምነት ጋር
ነቁ የተባሉት ወይም ደግሞ ሲስተም ላይ እንደዚህ አይነት ነገር መንፈሳዊ አግኝተናል ብለው ግን ከእግዚአብሔርም ከሰይጣኑም ሳይሆን ነገሮችን ችላ የሚባል ነገር አለና እምነት እንደ እስር ቤት እንደ ሜትሪክስ የሚቆጠርበት እሳቤ አለ። ለዚህ ነው እነዚህ ነገሮችን አንቀበልም አንፈልግም ብለን የምንለው ማለት ነው። ከዛ መልሱ በኋላ ነው ምን ለማለት እንደፈለግ በትክክል አውቄዋለሁኝ። ለምን እዚህ እንደመጣ ልንገርህ ብሎ ይለዋልና የሆነ ነገር ታውቃለህ፣ ግን ምን እንደሆነ ነው የማታውቀው። ከልጅነትህ ጀምሮ ታውቀዋለህ። ስትታመምበት ጭንቅላትህ ሁለት ቦታ ሲከፈል ስታብድበት የነበርከው ነገር ነው እና እሱን ለማወቅ ነው እኔ ጋር መልሱን ለማግኘት ነው የመጣኸው ብሎ እንደ ጥያቄም እንደ እውነታውም ይነግረዋል። ያ ጥያቄ ወይም ያ ስሜት እንዳመጣው ይነግረዋልና ምን እንደሆነ ግን ገብቶሃል ብሎ ይጠይቀዋል። ከዛ ሜትሪክስ ብሎ ኒዮ ይመልስለታል ለሞርፌስ እና ምን እንደሆነ ታውቃለህ ወይ ማለት እነዚህ ነገሮችን ፊል ነው እንጂ የሚያደርጋቸው ምን እንደሆነ ትክክለኛ ሚስጥሩን ስለማያውቅ ማለት ነው። እና ልንገር ብሎ ሜትሪክስ በአካባቢያችን ያለ ነገር ነው። አሁን እዚህ ያለንበት ክፍል ራሱ ውስጥ አለን። ታየዋለህ። መስኮትን ከፍተህ በምታይበት ሰዓት ወይም ደግሞ መስታወትን ከፍተህ በምታይበት ሰዓት ታየዋለህ። ቲቪን ስትከፍት ታየዋለህ። ወደ ስራ ስትሄድ በስራ ቦታም ታየዋለህ። ቤተ ክርስቲያን ስትሄድ ታየዋለህ። ታክስ ስትከፍል ታየዋለህ። ዓለም እንዳታዩ ከእውነቱ ብላይንድ አድርጓቸዋል ወይም አይነ ስውር አድርጓቸዋል ብሎ ይላል። አብዛኞቹን ሐሳብ ብስማማም ግን እምነት ወይም ቤተ ክርስቲያን እንዴት ነው እውነቱን እንዳታይ የምታደርገን? ለዚህ ነው ሄደው የኒው ኤጅ ሙቭመንትን ሐሳብ ነው ይዘው የሚመጡት። ይሄ ነው ፊልሙ እንዳለ ሆኖ ግን ሰም ኢግኖራንስ ይከቱበታል ውስጡ። ሃይማኖት ወይም እምነት የሰው ልጅን ያስራል ወይስ ፍሪደም ነው የሚሰጠው? ያው ይሄን ለእናንተ ትቼዋለሁና አንዳንዴ አንቀበልም የምንለው ነገር ይሄንን ነው። ሃይማኖትን ራሱ እንደ ሜትሪክስ እንደ እስር ቤት ስለሚቆጥሩት ማለት ነው። ግብሩ ስራ ቦታ ምናምን የምንለው እነዚህ በአውሬ ቁጥጥር ስርና በአውሬው ፈቃድ የሚሰሩ ነገሮች ናቸው። እምነት ግን የግል ፈቃድህና ለእግዚአብሔር የምትሰጠው ነገር ነው። ያንን ይቀላቀሉና የሚያሳስቱን ነገር እኔ አሁን ይጎረብጠኛል። ለዚህ ነው አንቀበልም አንዳንዴ የምንለው ማለት ነው። ግን ከሀሳቡ ጋር ምንድን ነው ዓለም ይሄንን እንዳታዩ ሰውሯቸዋል ነው። ከእምነቱን ስናወጣው ሌላው ትክክል ነው። እና የተሰቀለውን ክርስቶስ ነፃ ያወጣንን ክርስቶስ የምንከተልበት ቦታ ነው ቤተ እምነታችን። የተሰቀለውን ክርስቶስ እንዳታዩ አዚም ያደረገባችሁ ማን ነው? ስለዚህ ዓለም አሳውሮናል፣ አዚም አድርጎብናል ማለት ዳትስ ኢት። ሜትሪክስ ማለት ያ ነው። እውነትን የምናውቃት ናት፣ እሷም ነፃ የምታወጣ ናት እንዳለ ዮሐንስ በመጽሐፉ። ስለዚህ እውነት ነው የሚያወጣን። ዓለም ብላይንድ አድርጓቸዋል ከትሩዙ ይለዋል። ምን አይነት ትሩዝ ብሎ ደግሞ ይጠይቃል ኒዮ ማለት ነው። አንተን ጨምሮ እና ሁላችሁም ስትወለዱ ቦንዴጅ አለው፣ ተቆራኝቷቸዋል። ይህም የመርገም ደም ነው። ራዕየ ዮሐንስ ምዕራፍ 12 ላይ ያለ ራሱን ይዘን የምናወራበት አለ። ከዚህ ከሜትሪክሱ ጋር ምዕራፍ 12 ራሱን የቻለ ሐሳብ አለውና ከልጅነት ጀምሮ የሚቆራኛችሁ ነው። የወር አበባ የመርገም ደም ነው ማለቱ ነው። እና በእናታችን ሆድ ውስጥ ውሃ ሆነን በቀርን ሲሉ የነበሩት ነቢያት ለዛ ነው ጽድቃችን እንደ መርገም ጨርቅ ተቆጠረብን ተብሎ የተነገረው ለዛ ነው። ሰሞኑን የመርገም ጨርቅ ለብሰው የወጡ ሰዎች ነበሩና ሲገባቸውም ሳይገባቸውም ያው አጋንንት ሐሳቡን ያን በእነሱ ላይ ማኒፌስት ሊያደርግ ይችላልና ይጠብቃቸው ይጠብቀን ሁላችንም። እና ያንን ነው እና እንደ አጋጣሚ ሆኖ
ሜትሪክስ ለማንም ሰው አይነገርም። ለምን? የዚህ ዓለም እስር ከተነገረን የጥፋት ልጅ ስራውን በሚስጥር ይሰራል ነውና ያ በሚስጥር የሰራውን ስራ ከታወቀ ሜትሪክሱ የለም፣ ግልጽ ሆኗል ማለት ነው። ማንም ለእናንተ አይነግራችሁም ብሎ ያንን ነገር ይነግረዋል። ፒልሱን አውጥቶ እውነታውን ሰው እንዳልነው ማንም ሰው እውነታውን ስለማይናገር ብሎ ስላለ እውነታውን ራስ ቴስት እንድታደርገው ፈልጋለሁኝ። ወቅ ይሄንን የማቀርብልህ ነገር እውነት ነው፣ ያ በእምነት የሚሆን ማለት ነው። ፒልሱን ያወጣለታል። ያው ሁለት አይነት ፒልስ እንዳሉ ወይም ደግሞ ሁለት አይነት ኪኒኒዎች እንዳሉ ይታወቃል። እነዚህ ሁለቱ ኪኒኒዎች ቀይና ሰማያዊ ናቸው እና ወይን ጠጅ ነው። አንደርስታንዲንግ ነው። ዕፀ ሕይወትና ዕፀ በለስ ናቸው። ዕፀ ሕይወቱ የኢየሱስ ክርስቶስ ደም በመስቀል ላይ የሰጠው ሲሆን ዕፀ በለሱ ደግሞ በሳጥናኤል ምክር የሰው ልጅ የሳተበት ነው። አሁን ኒዮ ሊበራሊዝም ሊብራ የሚለው ሰማያዊ ይይዛል፣ ኒዮ ሊበራሊዝም ማለት ነው። እና በአሜሪካን ያው በምርጫ ፓርቲዎች ሁለቱን ከለር እንደያዙ ይነገራል፣ የሚታወቅም ነው። የሁለቱ ድብልቅ ወይን ጠጅ ይሰጣል። ዊ አር ዘ ካናናይትስ ማለታቸው ነው እና ከዚህ ጋር የተያያዘ ነው። ሌላው በኬሚካል ቦንዴጅ ሁለቱ ከለሮች ምንድን ናቸው? የአይረን እና የኮፐር ናቸው። በደም ውስጥ ሰማያዊ ደም እንዲይዝ የሚያደርገው ኮፐር ነው እና ኮፐር ሰማያዊ ከለርን ሪፕሬዘንት ያደርጋል። አይረን ደግሞ እንደሚታወቀው የሆሞግሎቢን ነገር ስላለ ቀይ እንዲሆን ያደርጋል። የሁለቱም የድምር አቶሚክ ነምበራቸው 26 እና 29 ነው። ግን እኛ አሁን የፈለግነው የአቶሚክ ዌይት ሆኖና አቶሚክ ዌይታቸው 63 እና 55 ነው። 63.54 55.84 እነዚህ ናቸው። ድምራቸው 119 ይመጣል እና እንደምታውቁት የኒዮ ፓስፖርት ኤክስፓየርድ የሚያደርገው 9/11 ላይ ነው። ግልባጩ 119 ግልባጩ 9/11 ነውና ከዛ ጋር ያው 11ኛ ቀን 9ኛ ወር ማለት ነው። ገልብጠውት እነሱ ስለሚጠቀሙት ነው። የኮፐርና የአይረን ነው ማለት ነው። የሁለቱ ምርጫ ነው ኦፈር ያደረገለት ማለት ነው። የሁለቱ ኮምቢኔሽን 9/11 ነው። ከአሜሪካ ጋር ተይዞ ለዛ ነው አሁን ሁለቱ ፓርቲዎች ሪፐብሊካን እና ዲሞክራቶች ሁለት ከለር አላቸው የየራሳቸው። ሪፐብሊካኑ ያው ቀይ ነው፣ ዲሞክራቶቹ ያው ሰማያዊ ነው። የሁለቱ ኮምቢኔሽን ወይን ጠጅ ይሆናል ነው። ዓለምን የሚገዙበት በዛ ነው። እና የሴት ቅርጽ በፒራሚድ ይሆንና የተዘቀዘቀ ፒራሚድ በሰማያዊ ይሆናል። የወንዱ ደግሞ ቀይ፣ ያው እነሱ ሚስጥራዊ ሪፕሬዘንቴሽኑን ነው የምንለው እና የወንዱ ደግሞ ቀይ ይሆንና ትክክለኛው በተለመደው ፒራሚድ ይሆናል። ሁለቱ አንድ ላይ መርጅ ሲያደርጉ በመካከላቸው የ6 ጎን ያለው ወይም 6 ጋን ያለው ወይን ጠጅ ከለር ያመጣል። ያው ስለ ቃና ዘገሊላ ራሱን ችለን ከሜትሪክሶቹም ጋር እናገናኘና መንፈሳዊ አንድምታውን ዓለም የሚገዛበትን ሲስተም እናወራለን። እንደሚታወቀው ሳተርን ማለት ነው እና ሳተርን ጋድ ኦፍ ታይም ብለን ከዚህም በፊት አውርተናል። ስለዚህ ኢን ዘ ኖርዘርን ሄሚስፌር ላይ በሳተርን ላይ 6 ቅርጽ ያለው ወይን ጠጅ ከለር አለ። ተግባባን። የኢትዮጵያ በጣም ከባድ መሆኗ የሚታወቀው ከዛ ጋር የተያዘ ነው። መስከረም 1 ላይ ወይም መስከረም 2 ላይ ወይም ደግሞ ከመስከረም 1 ጀምሮ እስከ 7 ድረስ የመጥምቁ ዮሐንስ
የሚዘከርበት የምታስብበት ነው ቤተክርስቲያን። በኢትዮጵያ መስከረም 1 ላይ ያን ነገር የተደረገው በምክንያት ነው ከኢትዮጵያ ጋር የተገናኘ ስለሆነ ማለት ነው። እና 9/11 ነው። ሌላው 9/11 ያው ከኢየሱስ ክርስቶስ ጋር ከመስከረም ጀምረን እስከ መጋቢት 27 9 ይሆናል። ድምሩ 9 ይሆናል። 207 ቀን ነው። ከዛ ሲነሳ 209 ነው። ሲደመር 11 ይሆናል። 2 እና 9 በዚህ ቀመር ነው ያዳነን ነው። ወይም ደግሞ የተወለደበት ከመስከረም 1 ጀምሮ እስከ መጋቢት እስከ ታህሳስ 29 119 ይመጣል። ከዛ ጋር የተያዘ ነው። በኢትዮጵያ የተደረገው በምክንያት ነው። ወይን ጠጅ የሚለውን ነገር ያቀረበለት ሰማያዊና ቀዩን ያቀረበለት ዮሐንስ ነው። ክርስቶስን አጥምቆታል ነው እሳቤው ማለት ነው። እና ከወይን ጠጅ ጋር የተያዘ ነገር የኢትዮጵያ ስለሆነ ነው። ወይን ጠጅም በከለርም ወይን ጠጅ የሚጠጣው የምትለው ኢትዮጵያ ነች። ሌላ ሀገር ላይ ያ ነገር አይኖርም፣ በቋንቋ አይመጣም። የኢትዮጵያ እንደሆነ ማሳያ ነው። እና 9/11 ከዛ ጋር ተያይዞ የኒዮም ፓስፖርት ኤክስፓየርድ የሚያደርገው ፔንታገን የተመታበት ቀን ላይ ነበር። እና ኢትስ ኖት ኮንሲደንስ ነገሮችን አብረው አውቀው ነው የሚሰሩት። እና እሱም በሌላ ርዕስ እንግዲህ በሰፊው እንመጣበታለን እግዚአብሔር ከረዳን። እና ይሄ ነው ዋናው ነገር። የኮፐርና የአይረን የሁለቱ ሪፕሬዘንቴሽናቸው ያ ነው። እና በከለር እንደዛ መንፈሳዊ አንድምታ አለው። አሜሪካን ባንዲራ፣ የፈረንሳይ ባንዲራ፣ እነዚህ አደጉ የተባሉት እንግሊዝ፣ አውስትራሊያን እያልን ብንሄድ ኔዘርላንድ፣ ራሽያ፣ እነዚህ በቃ የተለያዩ ሀገሮች ወደ ቼክም እንደዛ አይደል፣ አብዛኛው ሀገሮች እነዚህን ከለሮች ይጠቀሟቸዋል። እና ወይን ጠጅ ማለት ነው። ወይን ጠጅ ሁለት ነገር አለ ማለት ነው። አንደኛው ወይን ጠጅ ዕፀ በለስ ነው። ሁለተኛው ወይን ጠጅ ዕፀ ሕይወት ነው። መጀመሪያ ይላል ቃና ዘገሊላ ላይ መጀመሪያ ምርጡን ወይን ያመጣል፣ ከዛ ከንቱን ያመጣል። አንተ ግን ብለው ኢየሱስ ክርስቶስን መጀመሪያ ከንቱን አምጥተህ መጨረሻ ያለውን ጥሩ አመጣህ ነውና ዓለም በመጥፎ ወይን መጀመሪያ ላይ ከንቱ ወይን ማለት ነው። በዕፀ በለስ ኖረ። የሰው ልጅ መከራ ውስጥ ገባ፣ እስር ቤት ገባ። ለ5500 ዓመት ሲገዛበት የነበረው የመርገም ደም ዕፀ በለስን አደማች። ከዛ የመርገም ደም ሆነ ማለት ነው። የሰው ልጅ ከዛ ተጣብቆ ከሜትሪክሱ የሚኖርበት በማህፀን ገብቶ እየሞተ የሚወጣበት ነበረና ክርስቶስ ግን ወደ ሕይወት ለወጠው በማህፀን አድሮ ማለት ነውና ትልቅ ምስጢር ነው ይሄ። ቃና ዘገሊላ ላይ ስንመጣ መንፈሳዊ አንድምታውን ብቻ አንስተን አመስጠርን ከአባቶች ያሉትን ሐሳብ አንስተን የምናወራን የሚሆነውና ለዛ ነው እቺ ጎኗ 6 ጎን ያላት ከሳተርን ጋር ነው። ሳተርን ጋድ ኦፍ ታይም ነው። የሰው ልጅን መልሰው ወደ መርገም ደም መመለስ ነው። ክትባቶች ቢሰሩ የመርገም ደም ነው የሚሆነው። ክርስቶስ ደምን ከውስጣችን ማውጣት ነውና ከዛ ኦፈር ያደርግለታል። በሰጠው ሰዓት ያንን ኪኒኑን ቀዩን መርጦ እንትን ይለዋል። ግን ሲያስመርጠው ምን ብሎታል? እውነታውን ልንገር ብሎት ሰማያዊን ብትውጥ እንዳለ ሜትሪክስ ውስጥ ታስረህ ከእንቅልፍ ትነሳለህ፣ ኖርማል ህይወትን ትኖራለህ አለው። ቀዩን ከዋጥክ ግን ወደ የራቢት ሆል ወይም ደግሞ አሪስ ወንደርላንድ የገባው በወንደርላንዱ ስቴት አደርጋለህ፣ ትወጣለህ፣ ከእስር ቤቱ ትወጣለህ። ዜን እንዴት እንደሚሄድም ያ ጉድጓድ እንዴት እንደሚሄድ ወዴት እንደሚያደርስ እኔ እመራሃለሁ ብሎ ይነግረዋል። አንስቶ ያንን ቀዩን ኪኒኒ የክርስቶስ ደም የሆነውን በውሃ ይወጣዋል። በመስቀል ላይ ክርስቶስ ዕፀ ሕይወቱን የሰጠን መስቀል ላይ ነው እና መስቀሉ እንጨት ነው፣ ዛፍ ነው ማለት ነው። ኢየሱስ ክርስቶስ ከጎን የወጣው ፍሬ ነው። ያቺ ከጎን የወጣችው ፍሬ ለሰው ልጆች ሲበሏት የሚድኑባት ነች። አይናቸው የበራበት ነው። ዕፀ በለስም በሉ፣ አይናቸው በራ፣ ግን ሞት መጣባቸው። እኛ ዕፀ ሕይወትን በላን። ኢየሱስ ክርስቶስ መስቀል ላይ በለንጌኖስ በኩል አይናችን በራ፣ የዘላለም ሕይወትም አገኘን።
ሁላችንም የዘላለም ሕይወቱን ክርስቶስ በመስቀል ላይ በከፈለው የዳንበት ነውና ያንን አመሳጥረው ነው። ግን እነሱ የሚያስቡት በዛኛው አይደለም። መጽሐፍ ቅዱስን ይጠቅሳሉ አያምኑበትምና ኢንተርቪያቸውንም የሰሩትን ፊልም ኢንተርቪያቸውንም አይቻለሁ። ግን እንትን አይደሉም። ኢንተርቪውና ፊልሙ ላይ ሲሰሩበት የነበረው ራሳቸው እምነታቸውም የሞተ ስለሆነ ነው። ሰው ከዛ ያንን ይውጣል እንግዲህ በመስቀል ላይ የተከፈለውን ደሙን ሲደመር ውሃ ማለት ነው። ሁለቱም ሲቀላቀል ባይዘዌ ደምና ውሃ ሲቀላቀል ደሙ ወደ ወይን ጠጅ ከለር ያመጣል። ይሄም ትልቅ ሚስጥር ስላለው ነውና ያንን አድርጎ በል ተነስ እሺ ከወጣ በኋላ ተነስ ብሎ ወደ ሌላ ምዕራፍ ይሄዳሉ። እንግዲህ እስቲ በቀጣይ እግዚአብሔር ከረዳን ደግሞ እነዚህ ላይ እናወራለን። በቃና ዘገሊላ እንመለሳለን። ስለ ማሽኖችና እንዴት ከቀዩ ዘንዶ ጋር ለ5500 ዓመት የተጣባንን አጋንንት የተቆራኘው እንዳለው ምን እንደሆነ ከእግዚአብሔር ጋር እስቲ የምንገልጸው ነው የሚሆነው። ለሁላችን ጊዜ እድሜ ይስጠን። አሜን። ሰላም ቆዩን።